ሶስተኛ ምስክር ይቅረብ። ቀርቧል ጌታዬ። ስምህ? ተከተል ባንክ ነው። እድሜ? አላውቀውም እርግጡን። መቼ እንደተወለድክና ስንት ዓመት እንደሆነ አታውቀውም? ታንጀቴ ነው አላውቀውም። ባውቀው መንገድ ወይም ብለው ነው። በግምት ስንት የሚሆን ይመስልሃል? አባቴ 14 ዓመት ሊሳለ ነው አሉ የተወለድሁት። እናቴም ገና ሕፃን ነበረች ይላሉ። እንግዲህ ሁለቱም አርጅተው ከሞቱ 5 እና 6 ዓመት ሆኗቸዋል። ግምቱን በዚህ ውሰዱት። እንግዲህ አልተግባባንም። የእድሜህን ልክ በቁጥር ብትነግረን ነበር እንጂ የሚረዳን። ይሄማ 80 ልበልዎት ይሆን? አልበዛም? እንግዲህ እኔን ተሚያደክሙ እርሶም ቢገምቱትስ ኖሮ ባንተው ያምራል ብዬ ነው። ለምሳሌ እንግዲህ ቢተንስ 50 ቢተለም 150 ተብሎ ይመዝገባ ጌታው። ደህና። ለመሆኑ ስራ ምንድነው? ጥበበኛ። ምን አይነት ጥበበኛ? አንጥረኛ። የምን አንጥረኛ? የጌጥ ነዋ። ኋላማ እቢያ ላላጥር። ሟችና ገዳይን ታውቃቸዋለህ? አላውቃቸውም። ጸብ ወይም ዝምድና የለህማ? የለኝም። ስለ ወንጀሉ አፈጻጸም የምታውቀውን ብትገልጥልን። እኔ አየሁት ሁለቱ ተያይዘው ሲጓተቱ ነው። ተያ በኋላ አንደኛው ተሰወረ። የማው ይሄው ነው። ሲጓተቱ ስትል ምን ለማለት ነው? ብታብራራው። ተወንዙ መሃል ወማው አንዱን እየጎተተው በፈረሰኛ ሲነዱ ነው ያየሁት ለማለት ነው። አንተ በዚያን ሰዓት የትና ምን ስትሰራ ነበርክ? ጀማ ወርጄ ለሞፈር የሚሆን እንጨት ቆርጥ ነበርና ተወንዙ ሰዎች ሲጮሁ ሰምቼ ወደ ወንዙ ሳተኩር ነው ያየኋቸው። ክቡር ፍርድ ቤቱ ለምስክሩ ጥያቄ እንዳቀርብ ይፈቅድልኝ ዘንድ በትህትና ጠይቃለሁ። ጠይቅ። ተፈቅዷል። ከተጓተቱ በኋላ አንዱ ተሰወረብኝ ብለሃል እና ባንተ አስተያየት ሟችን ገዳይ ደፍቆ ገሎታል ለማለት የፈለግህ መሰለኝ አይደለም? ሁለት ሰዎች ሲታገሉ መቼም አንዱ መውደቁ አይቀርም። ተሸናፊው ወድቋል ነው የምለው። እስቲ ደግሞ እናንተም ፍረዱ። መቼም ፍርድ እንደራስ ነው። አመሰግናለሁ። ጥያቄን ጨርሻለሁ። ክቡር ፍርድ ቤቱ መስቀለኛ ጥያቄ ለምስክሩ እንዳቀርብ ይፍቀድልኝ። ጠይቅ። ተፈቅዷል። ሟችና ገዳይን አላውቃቸውም ስትል ቅድም ተናግረሃል። ታዲያ የትኛው እንደደፈቀው አረጋግጠሃል? መቼም የተደፈቀው ሟች ቢሆን የደፈቀው ደግሞ ገዳይ መሆኑ ነው። እስቲ ደግሞ እናንተም እንደየራሳችሁ ብጤት ፍረዱት። የተደፈቀው ማን ነው? የደፈቀውስ በስም ለይተህ ለፍርድ ቤቱ ብታስረዳ። የተደፈቀው ሟች፣ የደፈቀው ገዳይ ያልኩ ስማቸውን መቤት አባት ያውቄ። መልካቸውንስ ለይተህ ታውቃለህ? እንዴት ያለ ፈተና ነው! እኔ ያለው ጣፋፍ ላይ እነሱ ያሉት ጀማ መሃል ቤት አባታችን ተጠጋግተን ተያየን ብለው ነው። ክቡር ፍርድ ቤቱ ይህን ቃሉን በሚገባ እንዲያሰፍርልኝ እጠይቃለሁ። ጥያቄን ጨርሻለሁ። አመሰግናለሁ። ለዛሬው እዚህ ላይ ይበቃናል። ሳምንት የተከሳሽ የመከላከያ ምስክሮች ቀርበው ቃላቸውን ይስጡ።